አንቺ ልትኝ እንዴ ተናገሩ። ሰላም ቤተሰብ እንዴት ናችሁ? ዛሬ አንድ ትልቅ ሰው ፍራንክ ልሰራ አስቤያለሁ። የወንድሜ ጓደኛ ነው፣ የሰን ጓደኛ አዲ ይባላል። ቪዲዮ ላይ አይታችሁታል ይመስለኛል። እና ዛሬ እስኪ ምን እንደሚፈጠር አብረን እናያለን። እዚህ ሬስቶራንት ተቀጣጥረን በጣም አስቸኳይ ነው ብዬ ደውዬለት ጠዋት ሬስቶራንት ተቀጣጥረናል። ቅድሚያ ተገኝቼ እየጠበቁት ነው፣ ካሜራ ምናምን አዘጋጅቼ ማለት ነው። እና እስኪ አብረን የሚፈጠረውን እናያለን። አሁን እንደውልለት የት እንደደረሰ። ደግሞ ሁሌ ቀጠሮ ማርፈድ ነው ስራው፣ ሁሌ። ዛሬ ራሱ በሰዓቱ ቢገኝ ያው ምክንያቱም ታስፈልገኛለህ ምናምን ብዬ አማርሬበታለሁ። እና ድንገት እንደዛ ስለሆነ በሰዓቱ ከደረሰ እንጂ ሁሌ አርፋጅ ነው ቀጠሮ ላይ። ወንድሜን ጨጓራውን እንደላጠው ሁሌ አነሳው። ሄሎ አዲ እንዴት ነህ? አለው። ጠዋት የተባባልነውን ቀጠሮ እኮ ሰዓቱ እኮ ደርሷል። አንተ ሁሌ ማርፈድ ነው። ሁሌ ታረፍዳለህ። እሺ በቃ ይቅር እላለሁ። የወንድሜ ጓደኛ ይቅር እላለሁ። ሰንን ግን ሁሌ ጨጓራው እንደላጥከው ነው አውቃለሁ። እና አሁን ስንት ደቂቃ ይፈጅባል? ስንት ደቂቃ? ማርያምን ስንት ደቂቃ? እሺ በቃ እየጠበቀሁ ነው። ደርሻለሁ። እኔ ቆይቻለሁ ከደረሱ። እኔ እኮ ዛሬ እሺ በቃ የምር እንዳትቆይ፣ በጣም ታስፈልገኛለች። ቻው ጋይስ፣ እየመጣው ነው ብሏል፣ ሰምታችኋል። እና እንግዲህ ሲመጣ ዛሬ ምን እንደሚፈጠር አዝኖ ይመክረኛል ወይስ ይናደድብኛል? አንድ ትልቅ ሚስጥር ልነግረው ነው። ሚስጥሩን ነግሬ ለወንድሜ ነገር ነው የምለው። እና ከተናደደብኝ በጣም እናገራለሁ ምናምን ካለ ፍራንክ መሆኑን እነግረዋለሁ። ግን ካልተናደደብኝ ምናምን ኖርማል ከሆነ ዝም ብዬ እስኪ አየዋለሁ። ሚስጥር ጠባቂነቱ ለሳምንት አየዋለሁ። እና አብረን እንይ ሁላችሁም አዩት። 5 ደቂቃ ሳልፋል ከቀጠሯችን። ምንድነው እንደዚህ ልቤ ጉሮሪ ላይ የቆምሽው? መጣ። እንዴት ነሽ? እንኳን ደህና መጣ። አለን። እንኳን ደህና ቆየሽኝ። አለሁልህ። ደክሞኛል። የሆነ ስራ ነው የነበርኩት። እውነት በጣም አጣጥራደፍሽኝ ምናምን። አይደለም አንተ ደግሞ ታውቃለህ፣ ማርፈድ ስራ ነው። ዛሬ በጣም ትልቅ ነገር ላማክር። እንደ ተንተባተሽ እንዴት ነሽ? ማርያምን አዲ የሆነ እጅሽ ይንቀጠቀጣል ምናምን። ፈርቻለሁ ልነግርህ አዲ። አንድ ትልቅ ነገር ሚስጥር ልነግርህ ነበር። ያንቺ ሁሌ ትልቅ ነገር ምንድነው? እሺ የልብ ጓደኛው ነህ። እሺ አውቃለሁ። እና የኔም ቤተሰብ እንደ ቤተሰብ ማለት እንደ ወንድሜ ጓደኛ አይደለም ማለት እንደ አጎት ምናምን ነው ማለት ለቤተሰብ። አትሳቅ፣ የምሬን ነው። እሺ ንገሪኝ። እሺ አትናገርም ለወንድሜ ምንም አይነት ሚስጥር። እሺ ጋብዛለሁ። የሆነ ነገር ጠጣ። በደረቁ ዝም ብለሽ ልብኝ። እና እሺ ምንድነው የምጠጣው? መጠጣት የምፈልገው አንድ ኮካ፣ አንድ ስፕራይት፣ አንድ ሚሪንዳ። ምንድነው ካሳነ የመጠጥ ካሳነ አይ የሆነ ነገር ውሰድ። ከዛ አንድ ኬክ ምግብ በልታለህ? በቃ ወይ በኋላ እንበላለን፣ ችግር የለውም። እሺ በቃ እሺ፣ ጨረስን በኋላ እንበላለን። ደክሞኛል ግን እሺ። እሺ አዲ ወንድሜ አትናገርም። ምንም አይነት ከባድ ሚስጥር ይሁን ብነግርህ ምንድነው የምትንተባተቢው? ቶሎ ንገሪኝ። አውቃለሁ ሚስጥር ጠባቂ ነህ ይላል ወንድሜ። እሺ ንገሪኝ። እሺ ምንድነው ሚስጥሩ? ምንድነው ንገሪኝ። አዲ ወይ እኔ ለወንድሜ መስማት የለበትም ማለት አንተ ነው መጀመሪያ ላማክርህ። ኧረ ንገሪኝ መጀመሪያ፣ የእውነት ንገሪኝ አዲ። እኔ ምን ስራ ምናምን ተወጣሽ? ከስራ ተባረርሽ? ኧረ ከስራ አልተባረርኩም። ስራዬንማ እየሰራሁ ነው። እና ምንድነው ታዲያ? ከሰን ጋር ትጣለሽ? ኧረ ደግሞ እንዳትናገር፣ ደግሞ እሱ ጋር ትጣልሽ እንዳትናገር። እንዴት ትኛለሽ? እንዴት ነው ወንድሜ ጋር የምትጣላው? አዲ ታውቃለሽ፣ በጣም ተናዳጅ ነው አዲ።
እሺ ከሰላም ጋር ትጣለሽ? ኧረ እኔ አልተጣላሁም። እሺ እና ታዲያ ምንድነው? እሺ ወይ ቶሎ ንገሪኝ። አርግዣለሁ እና ለወንድሜ መስማት የለበትም ታውቃለህ። እሱ ከሰማ ይገለኛል። የምር እኔ በምንም ቢሆን በህገወጥ ቢሆን ከሀገር ወጣለሁ። እሱ ከሰማ የምር አርግዘሽ ከሀገር ልትወጪ ማለት ነው? ማለት ወንድሜ ከሰማን የቀለድሽ መሆን አለበት ማለት ነው። አርግዣለሁ። ኧረ እኔ አሁን ለሁሉም ደውዬ የምነግራቸው ሲያዩሽ ጸባይ ያለሽ ጨዋ ልጅ ነበር የምትመስዪው። እንዴት እንደዚህ ሊሆን ይችላል? ሰው ይሳሳታል። ተሳሳትኩ። ሰይጣን አሳሳተኝ። እባክህን አይደለም እንኳን ነገርሽኝ። እኔ እነግረዋለሁ። እኔ እኮ አንቺን መጠበቅ እንደገና ደግሞ አንቺን የሆነ ቦታ እንትን እንዳትይ መጠበቅ የሁላችንም ኃላፊነት አይደለ? ስለዚህ እኔ እነግረዋለሁ፣ ለሰንም እነግረዋለሁ፣ ለሁሉም እንደውም አሁን እየደወልኩ ነው የምነግራቸው። ለሰላም እነግራታለሁ። እንደውም መጀመሪያ ለሰላም ነው መንገር ያለብኝ እንድትበተው ለሁሉም እንድትበተው። ማርያም በል የምር አታድርገው። ለዚህ ነው እንትን የጠራሽኝ እኔ እንዴት አታድርገው ማለት አይ እንደዚህ አይደረግም። የእውነት እኔ እናገራለሁ። የምርህን ነው? ልደውልልህ። እውነት እልሃለሁ። አሁን ከደወልክ ማለት ነው ከተናገርክ የምሰው አይደለም አንተ። እንዴት? እኔ እኮ ማለት የሆነ ማወቅ አለበት። ማወቅ እኮ አይቀርም እኮ ዙሩ። እሺ በቃ ማወቅ ካልቀረ ተደሰተም፣ አለቀሰም፣ ተቆሳጠረም፣ ተናደደም፣ ተበሳጨም ማወቅ አለበት። ገባሽ? አሁን እሺ መላ ንገረኝ። ምን እደውላለሁ? አምጪ። ምንድነው የምትይው እንዴ? እንደዚህ አይነት ሰው አትመስለኝም ነበር። እንደዚህ ነው። አንደኛ ይኸውልሽ እንድናገር ትፈልጊያለሽ? አትፈልጊም? እሺ ለማን? ለሰን እንድናገር ትፈልጊ? ማትፈልጊ ከሆነ ባልሽ ማን እንደሆነ ከማን እንዳርገሽ ዝርዝር አድርገሽ ንገሪኝ። አልናገርም። እንደዛ ከነገርሽኝ ካወቅኩት ችግር የለውም። ለመደበቅ ከሞከርሽ ግን ማን እንደሆነ ምን እንደሆነ ለመደበቅ ከሞከርሽ ግን አሁን ነው ለሰላም ደውዬ የምነግራት። ገና ሰላም ለሰንት ትናገራለች ብለህ ነው? እሷም እንደሌለ ሰፈር ሰው በምን ታደርሰዋለች እንጂ ግን የምር ነው የእውነት ትናገራለህ ደፍረህ? እኔ እኮ የሚነገርና የማይነገር አለ። አሁን ለምሳሌ የሆነ የምታጠፊ ጥፋት አለ። ይሄ በቃ እኔ ከመስማቴ በፊት እንደውም እሱ ነው መስማት ያለበት። ይሄ አይደረግም እንደዚህ። ገባሽ? ይሄ በጣም ትልቅ ስህተት ነው። በዛ ላይ በቃ ሲያዩሽ በቃ ጨዋ ነሽ፣ ስነ ስርዓት ያለሽ ልጅ ነሽ። ችግር የለውም እንዴ? አረ ሄሎ ኦኬ እሺ ደግሞ ልታለቅሽ ነው እንዴ? ደፋር የምር ልትናገር ነው ግን ለዚህ ነው እንደዛ ስራ እንደዚህ ትቼ እንደመጣው ብታውቂ ማለት ነው። አይደለም አዲ ምን በማርያም እንዳትናገር ደግሞ ልታለቅሽ ነው? ኧረ እባክሽ መጀመሪያ ነበር። አሁን ለምን እንደምታለቅሽ መጀመሪያ ነበር መጠንቀቅ። ምሻውን ልቀቂኝ እጄን እኔ ልሂድ በቃ። ለሰን መናገር አለብኝ ለሁሉም። እንደዚህ አይነት ሰው አትመስለኝም። እንዴት እንደዚህ አይነት ሰው አትመስለኝም ማለት እኔ እኮ እንደ ወንድማይቼ ማለት ወንድሜ በጣም አግሬሲቭ ስለሆነ ተናዳጅ ስለሆነ ብናገረው ይገለኛል ብዬ አንተ ለማክራም እንደውም መጀመሪያ ለሱ ነበር መናገር ነበር። እኔ አረብልሻለሁ። እሺ እንዳልናገር ከፈለግሽ እኔ ባልሽን የማን ልጅ እንደሆነ የት እንደሆነ ዝርዝር አድርገሽ ንገረኝ። ቀድመን እሱን ተዋወቀዋለን፣ ከዛ እንዳምንበታለን። በቃ የምርህን ነው? ማይ ልቤን ጠባሽው። ልቤ ይፈንዳ እና እሺ ልብሽ አንቺ ልትኝ እንዴ ልትናገረው? ኧረ እኔ ስራ ትቼ ነው የመጣሁት። ማይ ምንድነው አድርግ የምትይኝ? እሺ መናገር አገራለሁ። እኔ በስልክ እናገራለሁ፣ ግን አሁን ወደ ስራ ይሄድ። ማይ በእናትሽ ሌላ ችግር የገጠመኝ ስለኝ ነው። በእናትሽ ይሄ አውቀሽ ያደረግሽው ነገር ስለሆነ በእኔ ላይ ሙዳት ታይኝ። በእናትሽ አዲ እኔ ልንገርህ ምን አይነት ሰው ነህ አዲ? እኔ ይኸውልህ እኔ ካሜራ ደቅሽ ማርያም ፍራንክ ነው። አንተ ምን ነገር እና ካሜራው ነው ይተዋላ? ፍራንክ ነው ማርያም ፍራንክ ነው ማለት ፍራንክ አይደረግም። እንደዚህ አይነት ፍራንክ የለም። ወይኔ አንተ ግን ወሬኛ ነህ። ወይኔ መደና ነው አንተ ታስገድለኛለህ። ማስተካከል ስላለብሽ ነው። ገባሽ? ማስተካከል ያለብሽ ነገር ማስተካከል ያለብሽ። እንደዚህ አይነት ፕራንክ ደግሞ አይደረግም። እሺ የሆነት አንተ ልታስገድለኝ በዛ ላይ ደክሞኛል ምናምን አሁን አሞሽ ወይ የሆነ ነገር ገጥሞሽ ምናምን የሆነ እቃ ሰብረሽ ምናምን ቢሆን ኦኬ እኔ ሼሪንግ አደርጋለሁ ሐሳብም ምንም። እሺ እንዴት አድርጊያለሁ ትያለሽ? እኔ ያገባኛል በጣም ሰንስ ያገባዋል። አዲ ሰን ያንተ ኖሪ ቢሰማ ይገለኝ ነበር ስለሚያምነ። አንተ ግን የምሱ አይደለም። አሁን ሰጋብዘ ይበል
ፈጣሪ ሰው ማለት ምሳ መጋበዝ ያለባት እሷ ነች ወይስ? አሁን ራሴ ጋይስ እንዳያችሁት አሁን ይሄን ማድረግ ነበረበት አልነበረበትም? ኮሜንት ላይ ያስቀምጡ። መናገር ነበረበት ማርያም መናገር አልነበረብህም። ግን አንተ ሰው አይደለም። አዲ ማለት አያችሁት የወንድ ጓደኛ ሰው አይደለም። አሁን ሰም ቢሰማ አይ ለወደፊቱ ሰማይ ላይ ነበር ማገኘው ራሴ ትጠነቀቃለች። በቃ ይሽ ወደፊት ትጠነቀቂያለሽ። አይደለም እሱማ ለራሴ ስለምጠነቀቅ ግን ስለዚህ በቃ እኔስ ማህዬ እናም ሳጋብዘኝ ቁጭ አልና አንቺ ነሽ እኮ መጋበዝ ያለብሽ። ኧረ እባክህ አልልም። አንተም አልልም። አሁን ያልኩህ ቁጭ አልና ሳጋብዘኝ። እሺ ጋይስ ኮሜንት ላይ አስቀምጡ። መናገር ነበረበት አልነበረበትም? እሺ በልተን እንትን እንላለን በቃ